ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የአብይ አህመድ ሰራዊት በሶስት የኢትዮጵያ አካባቢዎች መጠነ ሰፊ በሆነ መልኩ እንቅስቃሴ ያደርጋል። በተለይም በኦሮሚያ በአማራና በትግራይ በተወሰነ ደረጃ ሰራዊቱ የሚንቀሳቀስ ሲሆን እስካሁን ባለው አጠቃላይ መረጃ በሰራዊቱ ላይ ከፍተኛ ኪሳራ እየደረሰ እንዳለ ይታወቃል። በተለያዩ ጊዜ የሰራዊቱ ባለስልጣናት እንደሚናገሩት ከሆነ ጠላቶቻቸው የሚሉትን የኢትዮጵያ የተለያዩ ታጣቂ ኃይሎችን በከፍተኛ ደረጃ እንደደመሰሷቸውና በጣም ጥቂት የሆኑት ካልሆኑ በስተቀር ሀገሪቱ ሙሉ በሙሉ ወደ ሰላም እየመጣች እንደሆነ ነው እየገለጹ ያሉት። የሀገሪቱ ወቅታዊ ሁኔታ ምን ይመስላል? በአጠቃላይ ታጣቂዎች ያላቸውን ቁመናና ወታደራዊ ጉዳዮችን በተመለከተ ከሻለቃ ማሞ ለማ ጋር የምናደርገውን ቆይታ ነው ወደ እናንተ የምናደርሰው። አብራችሁ እንድትሆኑ ግብዣችን ነው። መልካም ጊዜ። እንግዲህ ሻለቃ ማሞ ለማ ሀገራችን አሁን በእርስ በርስ ጦርነት ውስጥ ነው ያለችው። ሌላ ከሌላ ባዕድ ሀገር ጋር ከጎረቤት ሀገር ጋር የገባንበት ጦርነት የለም። ስለዚህ እንደ ተራ በተራ በሚመስል መልኩ አንዴ ትግራይ አንዴ አማራ ኦሮሚያም እንደዚሁ የሆነ እንደ እየተዳረሰ ያለ ጦርነት ነው የሚመስለውና ከእርስ በርስ ጦርነት አልወጣንም። ምንድነው ምክንያቱ ማለት እንችላለን? እንደ ወደዚህ የገባንበት እነ አብይ አህመድ እነ ጀነራል ሌሎቹ የጦር ሹማምንቶች የሚገልጹት የሀገሪቱን ዳር ድንበር የሀገሪቱን ደህንነት የሀገሪቱን ሰላም ለማስጠበቅ ሕግና ፍትህ ለማስከበር ነው የሁሉ መስዋዕት እየከፈልን ያለ ነው ይላሉ። ገዢዎች በተለይ በተከታታይ ስልጣን ላይ የሚወጡት ከትላንት አለመማር ወንበሩን ሲይዙት ስልጣኑን ሲይዙት የሆነ የሚወስዳቸው ምንም ነገር እንዳይታያቸው የሚያደርግ ከትላንት እንዳይማሩ ካጠገባቸው ካሉትም እንዳይማሩ የሚያደርግ የሆነ የሚከልል የሚጋርዳቸው ነገር ያለ ነው የሚመስለው። እንግዲህ አሁን የገለጹትን ነገር በተደጋጋሚ እና አብይም ፊልድ ማርሻሉም ቢሆኑ በደንብ የሚያውቁት ነው። ግን ወንበሩ ላይ ሲወጡ ስልጣኑን ሲይዙ ነገር ዓለሙን ይረሱትና የበለጠ ስህተት የሚሰሩበት ሁኔታ ነው በተደጋጋሚ እያየን ያለ ነው። እንደው ሻለቃ ማሞ ከዚሁ ጋር በተያያዘ ነው ጦርነቱን ምክንያት አለው። አሁን ፊልድ ማርሻሉም ሆነ አንዳንዶቹ አሁንም የዘር መስመርን በለየ መልኩ ነው ጦርነቱን ምክንያታዊ የሚያደርጉት። አንዳንዶቹ ከጦርነቱን ውጣ ፖለቲካዊ መፍትሄ ይሰጠው የሚሉ እንዳሉ ሆነው ነገር ግን በተለይም የዘር መስመር በያዘ መልኩ ይህን ጦርነት ማሸነፍ አለብን፣ ይህ ሰራዊት ይህን ጦርነት ካላሸነፈ ለማዕከላዊ መንግስቱ በስልጣን መቆየት አደጋ አለው ብለው የሚያምኑ ስለሆኑ አሁንም በመጨረሻው ሰሞኑንም እና አብይ አህመድ አዲስ እቅድ አውጥተን ይህን ጦርነት ማሸነፍ አለብን ብለው ወስነዋል። ፖለቲካዊ መፍትሄ የሚባለው ነገር አሁንም ቦታ ያገኘ አይደለም። ፊልድ ማርሻሉ በተደጋጋሚ ወጥቶ የሚናገረው የፖለቲካ መልእክት ነው። በቅርቡም ጅማ ላይ ትግራይ ሂዱ ነው ያሉት። ፊልድ ማርሻሉ ሂዱ አንቀጽ ጠቅሳችሁ 39ን ሜር ትችላላችሁ፣ ሚሳኤሉንና የወሰዳችሁትን ታንክ መልሳችሁ ሂዱ የሚል ነገር ነው። ከአንድ ወታደራዊ አዛዥ በዚህ ደረጃ የአንድ የኢትዮጵያን አካል ሂዱ ብሎ መግለጹ በራሱ ምን ያህል አደገኛ እንደሆነ በወቅቱ ብዙ ሰዎችን ብለውበታል። ስለዚህ አሁንም መፍትሄ የለም ማለት ነው። አሁን ቀደም ሲል አንድ ሰራዊት ተልእኮ ከሌለው የሚዋጋለት ዓላማ ከሌለው ህዝባዊ ካልሆነ ሰራዊቱ እንደ ጠላት ነው የሚታየው። የአንድ ሰራዊት ህልውናው ዋናው መሰረቱ ያ እንደሆነ ገለጹልን። በትጥቅ ደግሞ ሄዱና ያም በአሁን ሰዓት የሌለው ሰራዊት ነው የሚል ነገር አሁን በኢትዮጵያ ሰራዊት ውስጥ እንደዛ አይነት ነገር የተሟላ ነገር የለም። በስልጠናም በሁሉ ረገድም ሲታይ ኋላ ቀር የሚባል ደረጃ አለ እንጂ ዘመናዊ ነው ብሎ ለመውሰድ የሚቻል አይደለም የሚል አነሱ። ታዲያ ፊልድ ማርሻሉ ከዓለም እንደ ኢትዮጵያ እስቲ እንስማቸውና በደንብ ለመናገርም አስተያየት ለመስጠትም እንዲመች። የኛ ሰራዊት የተከበረ ነው። የትም ዩናይትድ ኔሽን ብትሄድ የተከበረ ነው። አሜሪካ ብትሄድ የተከበረ ነው። አረብ ሀገር ብትሄድ የተከበረ ነው። አፍሪካ በሙሉ የተከበረ ነው። እንዴት ነው የምትገነቡት ብለው እየጠየቁን ነው። እንደ ኢትዮጵያ አይነት ሰራዊት አሁን ዓለም ላይ አለ ብዬ አላምንም። ስለዚህ እኛ ሳንወድ በግድ እንትን ያደርጉናል፣ በቃ ይጋብዙናል፣ ኢንቫይት ያደርጉናል። ስለዚህ እኔ አሁን እንዳውም እንትን በስቶብኝ ተቸግሬያለሁ። እኛም ጋና እኛም ጋር እኛም ጋር እንነጋገር፣ እኛም ጋር እንደራደር፣ እኛም ጋር እንፈራረም
የሚል በቃ ቁጥር የለው። ሻለቃ ማሞ ከምን የመነጨ ነው ታዲያ? እንግዲህ በአንድ ሰራዊት በትጥቅ ዋና ትጥቅ አይደለም ቀደም ሲል ደርሰው ገልጸውታል። በትጥቅና በዘመናዊ መሳሪያ እንደውም ፊልድ ማርሻሉ ምን ያረጋል ሚሳኤል ስላላቸው ወታደር ቁጥር ስላለ አይደለም ዋና ዓላማ ያለው ህዝባዊ የሆነ ሰራዊት መኖሩ ነው የሚል ነው። በሁለቱም ከወደቀ ታዲያ እንዴት ነው ከዓለም አንደኛ ነው ሁሉም ጋር እየተጠራን ነው ዚምና ዛምና እንባላለን የሚለው? እንደው ከአንድ እንግዲህ ቀደም ሲል አንድ ሰራዊት ምንድነው ኢንቴግሪቲ ብለዋል። ይሄ ታማኝነት መታመን በዛ ደረጃ መታመን የሚችል አይደለም እንግዲህ ከንግግራቸው ከፊልድ ማርሻሉ። ስለዚህ ከየት እናምጣው ታዲያ? እሳቸው ሚሊተሪ ሰራዊት ኢትዮጵያ ውስጥ እናገኛለን? መሳይ በጣም እንዴት ነው ፕሮፓጋንዳ አንዳንድ ጊዜ ራሱ ፕሮፓጋንዳ ከእውነት ጋር ካልተገናኘ ምንም አይነት ሴንስ አይሰጥምና ይሄ አሁን ቅድም እንደገለጽኩት የኢትዮጵያ ወታደር ከዛሬ 70 እና 80 ዓመት በፊት ጀምሮ በዓለም በአገር ሳይሆን በዓለም በኮሪያ ጦርነት የኢትዮጵያ ወታደር ብዙ ሰው ጀግንነት ይመስለዋል፣ በጀግንነት ብቻ ይመስለዋል። የኮሪያ ጦርነት ጊዜ የኛ ወታደሮች ያሳዩት የወታደራዊ ብቃትና ከብረት የጠነከረ ዲሲፕሊን ነው። ያንን ሁሉ ጦርነት ከ125 በላይ ውጊያ አድርገው ተከበው ጭምር ስንት ነገር ደርሶባቸው ምሽጋቸውን ላለመልቀቅና በጠላት እጅ ላለማለት ከኋላችን ያለው መድፍ ራያችን ላይ ተኩሶ ይጨርሰን ብለው መድፍ ድረስ ለማስተኮስ የሚያዙ ነበሩ። ይሄ እንግዲህ የተመሰከረው በአሜሪካን የጦር ጀነራሎች ነው። መጽሐፍም ተጽፏል፣ ፊልምም ተሰርቷል እና የኮሪያ ዘመቻ ጊዜ እና ወታደራዊ ብቃቱ ከዛ በኋላ ነው አሜሪካኖችም የአሜሪካንን መሳሪያ ሄደው ተምረው ነው እዛ በፊት የእንግሊዝ መሳሪያ ነበር እዛ ሄደው የኤም1 የተባለውን የሁለተኛ ዓለም ጦርነት ላይ የዋለውን የአሜሪካ መሳሪያ ታጥቀው ተለማምደው ነው ያንን ሁሉ ውጤት ያገኙትና በብዙ 100,000 የሚቆጠር ሰራዊት ሲማረክ ሁኔታው ሳይታወቅ በጠላት ሲያዝ አንድም ወታደር ሳይማረክባቸው እንደውም ምን ይላሉ ኢንጂነሩ የጻፉት መጽሐፍ ላይ የሞተባቸው ወታደር አጥንቱ እንኳን ደቆ ቢሆን በሸራ አፍሰው ይዘው ወደ ጦር ካምባቸው መጥተው ይቀብራሉ እንጂ ጥላው አይመጡም እንኳን ከነነፍሱና ቆስለው ብለው ጽፈውላቸዋልና የኢትዮጵያ